እንደምታየው በጣም የሚያምር አይነት ሽምብራ ስራ ፈርጥ አለው ውስጡ አንዱ ካንዱ ከለር በጣም የሚያምርና የሚወደድ አይነት ከለር ነውና ውስጡ አይረብሽም። ሲታይ ነጭ ቀሚስ ነው። ለፋሲካ ጾም እናቶቻችሁን ማስቆረብ ከፈለጋችሁ ቆራቢዎች ካላችሁ ሙሽሮችም ካላችሁ ነጭ ናት። እችኛዋ ጥልፍ ናት። ሁለት አይን ሆኖ የተሰራ ልብስ ነው። ሁለት አይን ሆኖ የተሰራ ቆንጆ ጨርቅ ነውና እነዚህ አሁን ያሳዩዋችሁ መጨረሻ ላይ ያሳዩዋችሁ ልብሶች ሳምፕል ናቸው። ገና እያወጣናቸው ያሉ ልብሶች ናቸው። ከፈለጋችሁ በወራጅ ከፈለጋችሁ በእጅና አንገት እንደፈለጋችሁ አድርገን እንሰራላችኋለን። ሰላም ሰላም የለንግስት ጥበብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበር? በዚህኛው ሳምንት ያዘጋጀውላችሁ ቀጠን ቀጠን ያሉ ልብሶች ናቸው። እንደነዚህ አይነት ቀጭን ጥበብ ነው ያዘጋጀውላችሁ። ላይት የሚባሉ ከለሮች ናቸውና ይሄ ከለር አሁን በጣም ላይት የሆነ ከለር ፍዝዝ ያለ ከለር ነውና ቀጭን ወራጅ አድርገን ብንሰራው እጅና አንገት ብንሰራው ሁሉ የሚለበሰው መጪው ጾም አይደለ ለቅዳሴም ይሆናል። የብዙ ሰው ምርጫ ደግሞ ቀጭን ጥለት ስለሆነ እችኛዋ ጥበብ እንደምታዩት በጣም የምታምር ስስት ያለች ከለር ናት። ውስጡ ደግሞ ፈርጥ ወይም ደግሞ ሽምብራ ስራ የሚባለው አይነት ልብስ ነውና ውስጡ የገቡት ከለሮች ውስጡ ፒንክ ከለር አለው፣ ግሪን አለው፣ ቢጫው ያንዳንዱ ከለር አንዱ ካንዱ ከለር ጋር ተዋህዶ እንዲታይ አድርጎ የተሰራ ልብስ ነውና ነጠላው እንደምታዩት ከፊታችን ጋር ይሄዳል። የሚያምር አይነት ነው። ከተፈለገ በእጅ ጥልፍ ካልተፈለገ ደግሞ በማሽን ጥልፍ ሆኖ መሰራት ይችላል። በዚች በራሷ ሳይዝ ቀጭን ወራጅ ሆኖ ቢሰራ በጣም ያምራል። እችኛዋ ልብስ ዋጋዋ 15000 ብር ነው አልቃ ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ልብስ ናት። እቺ ከለር ሽምብራ ስራ የምትባል ናት። በደንብ ተጠቅጥቀ የተሸመነች ስራ ናት። እንደምታየው በጣም የሚያምር አይነት ሽምብራ ስራ ፈርጥ አለው ውስጡ። ትልቅ ጥበብ ነው። በደንብ ተጠቅጥቆ የተሰራ ነው። አሁን ይሄ ሰፊ ሆኖ ቢሰራ ራሱ በጣም የሚያምር አይነት ልብስ ነው እና እችኛዋ ልብስ አንድ ምናልባት በሁለት መደብ በሶስት መደብ በራሱ አድርገን ብንሰራት ሰፊ ልብስ ይሆናል። በጣም የሚያምር አይነት ልብስ ነው። ፈርጥ ብናደርግበት በጣም ነው የሚያምረው። ይሄኛው ትንሽ ሰፋ ስለሆነ ከታች የሚለው እጅና አንገት ጥልፍ ራሱ ብናደርገው አይረብሸንም። ምክንያቱም ከታች እንደ ሌሎቹ ቀጭን አይደለም፣ ትንሽ ሰፋ ያለ ነው። ወራጅም ደግሞ ይሁን ከተባለ ወራጅ መሆን የሚችል ልብስ ነው። ይሄ ልብስ አልቆ 17000 ብር ነው በማሽን ጥልፍ ማለት ነው። የእጅ ጥልፍ ከፈለጋችሁ ግን ደውሉልን። በእጅ ጥልፍም ቆንጆ አድርገን እንሰራላችኋለን። የእጅ ጥልፋችን በጣም ነው የሚያምረው። ተወዱታላችሁ ብዬ አስባለሁኝ። የሚያምር አይነት ከለር ነው። እኔ በጣም ነው የወደድኩት። ያው ተወዱታላችሁ ብዬ አስባለሁ። ቀጣዩዋ ከለር ደግሞ እቺ ናት። ከቅድሟ ከለር ጋር ትቀራረባለች፣ ግን እቺኛዋ ዳይመንድ ስራ ናት። በብዛት ውስጧ ያለችው ያቺ ሽምብራ ነገር ናት። እቺኛዋ ደግሞ ዳይመንድ ናት። ውስጧ ግሪን አላት። ተመሳሳይ የሆነች ከለር ናት፣ ግን እቺ ሰፋ ትላለች። ውስጧ ደግሞ እንዲያንዳንዱ ያሉት ሰንሰለት ወይም ደግሞ ዳይመንድ ነውና ውስጡ ያሉት ከለሮች እነዚህ ሻይን የሚያደርጉት በጣም ነው የሚያምሩት። ወርቀ ዘብ አለው፣ ቢጫ ወርቀ ዘብ አለው፣ ዶቃ ከለር አለው። እነዚህ ከለሮች እያንዳንዱ ፈርጣቸው በጣም ነው የሚያማምሩት እና ጨርቁ ራሱ ሁለት አይን ሆኖ የተሰራ ልብስ ነው። ሁለት አይን ሆኖ የተሰራ ቆንጆ ጨርቅ ነውና በወራጅን ቢሰራ እጅና አንገትም ጥልፍ ሆኖ ቢሰራ በጣም የሚያምር አይነት ከለር ናቸው። በተለይ እንደነዚህ አይነት ከለሮች ሁሌ የሚለበሱ አይነት ከለር ናቸው። የምንሰለቻቸው አይነት ከለር አይደሉም። ብዙ ቦታ የሚታዩም አይነት ከለር አይደሉም እና ይህ ልብስ አልቆ 15000 ብር ነው። ቀጣዩን ደግሞ ላሳያችሁ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። ያው ፒንክ አበዛሽብን እንዳትሉ፣ ፒንክ አይደለም፣ ትንሽ ላይት ነገር ነው፣ ደመቅ ያለ አይደለም። እነዚህ ከለሮች በአሁን ላይ በጣም ትሬንድ ስለሆኑ ጸጥ ያሉ ከለሮች ሰው በጣም ስለሚፈልጋቸው ነው። ከመጪው ደግሞ ጾማት አይደለ? የሙስሊምም የኦርቶዶክስም የክርስቲያንም ጾም እየገባ ነው እና እንደዚህ አይነት ላይት የሆኑ ከለሮች በተደጋጋሚ ሀገር ባህል ልብስን ስለምንለብስ እንዳንሰለቸው ያደርገናል። በዛ ላይ ደግሞ በቀለየት ብለን እንድንታይ ያደርገናል። ጸጥ ያለ ከለር በተለይ የኛን ውበት የኛን መልክ ስለሆነ አጉልቶ የሚያወጣው እንድንታይ ያደርገናል። እንዴት ነው ድርብ ብለን እንድንታይ ያደርገናል እና እንደነዚህ አይነት ከለሮች ነው በአሁኑ ያመጣውላችሁ። ኦልሬዲ ዋጋው ተመሳሳይ ነው ከቅድሙ ጋር 15000 ብር ነው። ይሄ ደግሞ ውስጡ መስቀል አለው በጎልደን እና በፒንክ መስቀል አለው። መደቡ ደግሞ ግሬ ነው። 31 ቁጥር ሆኖ የተሰራ ነው። በጣም የሚያምር ከለር ነው። አሁን ልብስ ሲያልቅ እንዴት እንደሚያምር የትኛዋንም ሴት ያሳምራል። የቆዳ ልዩነት አይፈጥርም። ይሄው ነጠላ እንደምታዩት የጨርቅ ችግር የለብንም። ቆንጆ አድርገን እንሰራላችኋለን። ደውሉ ብቻ። በቀጣይ ደግሞ ያዘጋጀላችሁ ልብስ እችኛዋ ልብስ ናት። የዚችኛዋ የልብስ ከለር እንደምታዩት ነው። እኔ ቆዳ ላይ በጣም የምታምር አይነት ልስልስ ያለች ከለር ናት። ውስጥ ያሉት ከለሮች እያንዳንዱ መደቡ ጸጥ ያለ ስለሆነ እነዚህ ጎላ ያሉት ከለሮች ልብሱን ትንሽ ግሬስ ያለውና የሚያምር አድርገውታል። ውስጡ አንዱ ከለር ከአንዱ ከለር ተዋህዶ እንዲሰራና እንዲጣላ ሆኖ የተሸመነ ስላልሆነ በጣም የሚያምር ነው።
ይሄ ልብስ በፈርጥ ቢደረግበት ራሱ ያምራል። ይሄ ልብስ በእጅ ጥልፍ አድርገን ወይ በማሽን ጥልፍ ወራጅ ሆኖ ተሰርቶ ፈርጥ ቢደረግበት ራሱ በጣም ነው የሚያምረው። በጣም ያደምቀናል፣ ውበታችንን ያወጣዋል። ነጠላዋን ላሳያችሁ። አንድ አይን ሆኖ ነው ቀጭን ጥለት ነጠላ አንድ አይን ሲሆን ነው የሚያምረው። ምክንያቱም ሁለት አይን ከሆነ ወፈር ይልብናል ልብሱ ክብደትና የነጠላው ክብደት ስለማይመጣጠን ብዙ ውበት አይኖረውም። የሆነ ትንሽ በጣም የወንፈር ባህሪ ያለው ነጠላው ላይ ቀሚሱ ላይ ነው ሁለት አይን የሚያምረው እና ቆንጆ ሆኖ የተሸመነ ልብስ ነው። ይሄ ልብስ አልቆ 15,000 ብር ነው። በፈለጋችሁ አድርገን እንሰራላችኋለን። ከፈለጋችሁ በወራጅ ከፈለጋችሁ በእጅና አንገት እንደፈለጋችሁ አድርገን እንሰራላችኋለን። ብቻ ደውሉ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እች ከለር እንደምታዩት ጎልደን አላት፣ ላይት ነገር ናት፣ ላይት ሰማያዊ አላት፣ ላይት ፒች የሆነ ከለር አላት። በጣም የሚያምር አይነት ከለር ነው። በሽመና በወራሽ ጥልፍ አድርገን ብንሰራው በእጅና አንገት ጥልፍ ሆኖ መሰራት ይችላል። ካልሆነ ደግሞ ወገቡ ላይና አንገቱ ላይ ብቻ አድርገን ብንሰራው ራሱ የሚያምር አይነት ልብስ ነው። ፈርጥ መግባት ይችላል። ካልሆነ ግን እዚህ ውስጥ ያሉት ልብሶች እንደ ፈርጥ ስለሆኑ ፈርጥ ባይገባበት ራሱ ይሄን ያህል የሚያስጨንቀን አይነት ልብስ አይደለም። እንዲሁ ራሱ ቢለበስ የሚያምር አይነት ልብስ ነው። ትወዱታላችሁ ብዬ አስባለሁኝ። ይሄ ልብስ አልቆ 15,000 ብር ነው። በ5 አርብ ማለት ነው። 4 አርብ ከፈለጋችሁ 5 አርብም ሌላ ጭማሪም ከፈለጋችሁ ደውሉልን። የግሩፕ ልብስ ከሆነ በብዛት ከሆነ እቀንሳለሁኝ። እችኛዋ ስራ ደግሞ እንደምታዩት በጣም ቀጭን ናት። ሁለት መደብ ሆነ የተሰራች ልብስ ናትና ውስጥ ያሉት ከለሮች እስካሁን እንደነገርኳችሁ ፒች ናቸው። አሁን እቺ በዚህኛው ሰሞን ያሉት ከለሮች እነዚህ ስለሆኑ ነው በጣም የሚፈለጉ ከለሮችና ትሬንድ የሆኑ ከለር እቺ ናት። ነጠላው ደግሞ እንደምታዩት በጣም ቀጭን ናት። በጣም ነው የምታምረው። በቃ የሆነ ሲምፕል ነገር ናት። ቅልል ብላ ጣል አድርገናት ብንሄድ ራሱ የሚያምር ወጣትንም የሚያደምቅ ወጣት በተለይ ወጣት የሆኑ ልጆች ላሏችሁ እናቶች፣ ወጣት ሴቶች ደግሞ ቢለብሱት ራሱ የሚያምር አይነት ልብስ ነውና እነዚህ ከለሮች በጣም ያማምራሉ። ወጣትንም ትልቅንም ያማከለ አይነት ከለር ነው። ፈርጥ ከተፈለገ ፈርጥ መግባት ይችላል። ፈርጥ ካላስፈለጋችሁ ደግሞ ያለ ፈርጥ ራሱ ያምራል። ቀጭን ጥበብ በእጅ ጥልፍም በማሽን ጥልፍም የሚመጣ አይነት ከለር ነውና ደውሉልን። የዚህ ልብስ ዋጋ 15,000 ብር ነው። ብዛት ከሆናችሁ የግሩፕ ልብስ ከሆነ እቀንሳለሁ። ልጅ ግን ከ12 ዓመት በላይ በተለይ ውጭ ያላችሁ ልጆች ከ12 ዓመት በላይ ከእናት ጋር ነው እኩል ሂሳቡ የሚሆነው። ምክንያቱም ምንም ልንቀንስ የምንችለው ነገር የለም። ከሀገር ባሉ ላይ የሚቆርጠው የሚጣሉት ነገሮች የሚጣል ነው እንጂ የሚቀነስ ነገር 3 አርብ ስለማያራምዳቸው ያው 4 አርብ ነው የሚያደርጉት። ለእናንተም ደግሞ ለትንሽ ብር ቅናሽ 3 አርብ ወይ 4 አርብ ከሚሆን እኩል ሆኖ ዝርፍፍ ብሎ ቢለብሱት ይሻላል። እያደጉም ሲሄዱ ቢወፍሩም የሚጣል አይነት ነገር አይደለም ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ መደቡ ቬጅ ነው። ከታች ያለው ቬጅ ነው። እነዚህ ውስጥ ያሉት ደግሞ ጎመኔና ጎልደን ኦሬንጅ ሆኖ የተሰራ ነው። ውስጡ ያሉት ከለሮች አንዱ ከአንዱ ከለር በጣም የሚያምርና የሚወደድ አይነት ከለር ነው። ውስጡ አይረብሽም ሲታይ የሚረብሽ አይነት አይደለም። የሚያደምቅ ነው። ላይት የሆኑ ከለሮች ተደባልቀው አንድ ብቻ ነው ጠንከር ያለች ከለር እሷ ራሱ በላይቱ ከለር ስለተዋጠች የሚያምር አይነት ሆኖ የተሰራ ነው። ፈርጥ ራሱ ብዙ ያስፈልገው ምክንያቱም ወርቀ ዘቦ ቢጫ ወርቀ ዘብ ስለሆነ ሻይን የማድረግ ባህሪ ያለውና የመታየት ባህሪ ስላለው ወርቀ ዘብ ብዙ አያስፈልገውም። ፈርጥ ብዙ አያስፈልገውም። ፈርጥ ከተፈለገ ደግሞ ውስጡ መስቀሎች ውስጥ ማድረግ ይቻላል። እነዚህ መስቀል ሆኖ የተሸመኑ ስለሆኑ ማለት ነው። ይሄኛው ልብስ አልቆ 15,000 ብር ነው። 5 አርብ ሆኖ ወራጅ ጥልፍ ሆኖ ማለት ነው። እጅና አንገት ጥልፍም ከፈለጋችሁ እጅና አንገት ጥልፍ ማድረግ እንችላለን። በግሩፕ ደግሞ በትለብሱት በጣም የሚያምር አይነት ከለር ነው። ትወዱታላችሁ ብዬ አስባለሁ። በቀጣይ ደግሞ ያዘጋጀውላችሁ ይሄኛው ነው። ይሄኛው ራሱ መደቡ ቬጅ ነው። ቬጅ ወርቀ ዘብ ሆኖ ላይት ሰማያዊና ቢጫ ወርቀ ዘብ ሆኖ የተሰራ ነው። ቬጁ ሳባ ነው፣ ወርቀ ዘብ አይደለም ሆኖ የተሰራ ልብስ ነው። በጣም ላይት የሆነ ከለር ነው። በጣም ያምራል። አሁን ይሄ ልብስ ብዙ ሰው የሚወደው አይነት ከለር ነውና በጣም ላይት የሆነ ከለር ነው። የቆዳ ልዩነት የለውም። ቆዳችንን አይመርጥም። በዛ ላይ ደግሞ ይሄ በወራጅ ጥልፍ ቢሰራ እጅና አንገት ጥልፍ ተሰርቶ ብቻውን ራሱ ቀጭን ጥበብ ጥልፍ አንፈልግም በስፌት ብቻ እንፈልጋለን ካላችሁ ተሰፍቶ ነጠላው ሰፊ ስለሆነ ከነጠላው ጋር ራሱ ቢለበስ በጣም የሚያምር አይነት ከለር ነው። የብዙ ሰው ምርጫ ነው። ብዙ ሰው ይወደዋል። እስቲ እዘዟትና ሞክሯት፣ ትወዷታላችሁ ብዬ አስባለሁ። እቺ ልብስ 15,000 ብር ነው። ፈርጥ አትፈልግም፣ ያለ ፈርጥ ምክንያቱም ወርቀ ዘቦ ቢጫ ስለሆነ ሻይኒ ነው፣ በጣም ያምራል። ስለዚህ ፈርጥ አይፈልግም። ይሄ ልብስ 15,000
ሺህ ብር ነው። አሁን ደግሞ ያዘጋጀውላችሁ ነጭ ቀሚስ ነው። አሁን የሚመጣው የፋሲካ ጾም አይደለ? ለፋሲካ ጾም እናቶቻችሁን ማስቆረብ ከፈለጋችሁ፣ ቤተሰቦቻችሁን ማስቆረብ የምትፈልጉ ከሆነ ወይ ደግሞ ቆራቢዎች ካላችሁ፣ ሙሽሮችም ካላችሁ ነጭ ናት። እችኛዋ ጥልፍ ናት፣ ሙሉ ጥልፍ ነው። ይሄው ከጀርባው ራሱ ጥልፍ ነው። ዳርና ዳሩ መስቀል ሆኖ የተሰራ ልብስ ነው። ቢጫ ነጭ ወርቀ ዘብና ነጭ ሳባ ሆኖ የተሰራ ልብስ ነው። እንደምታዩት በጣም ጽድት ያለ ስራ ነው። በጣም ቆንጆ ነው። ገና ሳምፕል እየሰራ ነው። አሁን ገና ፋሲካ አይደለም እየመጣ ነጭ በነጭ ሳምፕል እየሰራ ነው። የመጀመሪያ ለባሽ ናችሁ ማለት ነው ይሄን ልብስ የምታዙት እና ይሄን ልብስ አልቆ በዙሪያ ነው ልክ የሚያልቀው። ከላይ ደግሞ አንገትና እጅ ሆኖ ነው የሚጠለፈው። ምክንያቱም እነዚህ መስቀል አጃቢዎቹ መስቀል ስላሉ ማለት ነው። አይ ወራጅ ነው የምንፈልገው ካላችሁ ፊት ለፊቱ ላይ አጃቢዋን መስቀል እናስቀርና ዙሪያውን አድርገን እንሰራላችኋለን ማለት ነው። ይሄ ልብስ አልቆ 17 ሺህ ብር ነው። ሙሉ ጥልፍ ነው። ነጠላው ምንም ተጠልፎ ማለት ነው። ነጭ ፈርጥ ይደረግልን ካላችሁ ነጭ ፈርጥ እናደርግላችኋለን። እቺ ደግሞ የጥለት ልብስ ናት። ቀይ በርገንዲ ቀይና ፒንክ እንትን ቬጅ ተሳክሮ ሆኖ የተሰራ ልብስ ነው። እቺ ልብስም የጥልፍ ልብስ ናት። እነዚህ ከለሮች ውስጥ ያሉት ቀይ ያለው በርገንዲ ያለው ፒንክና ቀይ ሆኖ ተቀላቅሎ የተሰራ ከለር ናቸውና በጣም የሚያምር አይነት ከለር ነው። ይህንን ልብስ ከፈለጋችሁ በብዙ አይነት ከለር መሰራት እንችላለን። በነጭ ራሱ ነጭ ወርቀ ዘብና ነጭ ሳባ አድርገን መስራት እንችላለን። እነዚህ የመጀመሪያ ሳምፕሎች ናቸው፣ እየተሰሩ ያሉ ልብሶች ናቸው። በዚሁ አልቆ ወራጅ ሆኖችኛ ወራጅ ሆና በእጅና አንገት ሆና መሰራት ትችላለች። አልቃ ይሄ ልብስ 17 ሺህ ብር ነው። ሙሉ የማሽን ጥልፍ ነው። ዙሪያው እንዳለ ነጠላውም የማሽን ጥልፍ ነው የሚሆነው። ፈርጥ ይዋልን ካላችሁ ፈርጥ መግባት ይችላል። በደንብ ፈርጥ ሲጠቀጠቅበት ደግሞ በጣም ያምራል። አሁን ይሄ ልብስ በነጭ ራሱ ሆኖ ቢሰራ ነጭ ሳባና ነጭ ወርቀ ዘብ አድርገን ብንሰራው ራሱ በጣም የሚያምር አይነት ልብስ ነው። ትወዱታላችሁ ብዬ አስባለሁ። እነዚህ አሁን ያሳየኋችሁ መጨረሻ ላይ ያሳየኋችሁ ልብሶች ሳምፕል ናቸው። ገና እያወጣናቸው ያሉ ልብሶች ናቸው። ከወደዳችኋቸው ኦርደር ማድረግ ትችላላችሁ። በስራዎቻችን ደግሞ አስተያየት ካላችሁ በዋትሳፕ በቴሌግራም ደውሉልን። ኦርደር ለማድረግም ከፈለጋችሁ በዋትሳፕ በቴሌግራም ደውሉልን። በስተመጨረሻ ደግሞ እኔ የለበስኩትን ልብስ ላሳያችሁ። እንደነዚህ አይነት የቡና ልብስ ወይም ደግሞ ቀለል ያሉ የሀገር ባህል ልብሶች ከፈለጋችሁ በትዕዛዝ እንሰራላችኋለን። አሁን ይሄ ልብስ ሳምፕል የተሰራ ነው። ከስተምራችን ሳምፕል ስሪልኝ ብላ የላከችልን ፎቶ ነው። ራሱን ቁጭ አድርገን ነው የሰራንላት። የራሳችሁ ፎቶ ካለ ወይም ደግሞ በራስሽ ክሬት አድርገሽ ስሪልኝ የምትሉት ነገር ካለ እንደነዚህ አይነት ቆንጆ የሆኑ ቀለል ያለ በቃ ጥልቅ አድርገናችሁ የምንውለው ቤታችን እሑድ ቀን ቀለል ያሉ እንግዶችን ቤተሰብ እንግዳ ስንጠራ የሀገር ባህል ልብስ መጎተት ለሰለቸን ወይ ደግሞ አስጨነቀን ቤት ውስጥ ከሩጫ ጋር ለምንል ሰዎች ጥልቅ አድርገናት የሚያምርና የሚያሳምር አይነት ልብስ ነው። ከብዙ ከለሮች ጋር ሚክስ መሆን ይችላሉ። እንደነዚህ አይነት ልብሶች ስንለብሳቸው ሰላም ይሰጡናል። ውስጡ እያንዳንዱ ፈርጥ አለው እና ተወዱታላችሁ ብዬ አስባለሁ። በፈለጋችሁት ከለር መሰራት ይችላል። በቀጣይ ደግሞ እንደነዚህ አይነት ልብሶችን ይዤላችሁ እመጣለሁ ብዬ አስባለሁ። ከወደዳችሁት ከፈለጋችሁት ደውሉልኝ፣ ጻፉልኝ። ኦርደር ስታደርጉ እንደነዚህ አይነት ልብሶች በሁለት ቀን በአንድ ቀን ይደርስላችኋል። ሙሉ ማቴሪያሎቻችን ላይ ስላለ ኦልሬዲ ጥልፍ ስለሌለ መስፋት ብቻ ነው። በአንድ ቀን በሁለት ቀን ሰርተን ያላችሁበት ቦታ እንልክላችኋለን። አድራሻዬ ደግሞ ከኤድና ሞል ወደ 22 የሚወስደው መንገድ አዲሱ ስቴዲየም ፊት ለፊት ነው። ንግድ ባንክ አጠገብ አንበሳ ባንክ አለ። እዛ ግራውንድ ላይ A03 ማለት ነው የኔ ሱቅ። ደውሉልኝ፣ ስልክ የሚሰራል። በዋትሳፕ በቴሌግራም መደወል ትችላላችሁ። እስካሁን ድረስ ግን ከኔ ጋር አብራችሁ ስለቆያችሁ በጣም አመሰግናለሁ። እግዚአብሔር አክብርልኝ። መልካም ሳምንት።